ፍቅሩ ሚሽኑ ሲጨርስ አብይ አህመድ ጋር ይመለሳል አላልኩ? አጃቢው ነው። ለምን አብይን ገሎት ጫካ አልገባም አላልኳችሁ? አብይን እያጀበ ለምን በጥይት መጥቶ መፈንቅለ መንግስት እንዲደረግ አላደረገም አላልኳችሁ? ኮማንዶ እኮ ነው፣ ማምለጥ ይችላል። አብይን መጥቶ ማምለጥ ይችላል። ባይዘው አላደረገውም። ስለዚህ ረስቷል። ይሄ በቫይታሚን እጥረት ይሄ በቃ ጠቅላላ በጓያ እያበሉ ያሳደጉት አማራ አፈሩን ብለው ዲያስፖራ ሆነ ምን አለ ኬል የሚባል ጎመን ብትበላ ምን አለ ቫይታሚን ሳፕሊመንታሪ ብትውጥ አንተ ዲያስፖራ አማራ አንቆሻሻ ኢትዮጵያዊ ምን አይነት ወራዳ ስለ ፍቅሩ ነግሬ ያለው እኮ አንተ ወሎይ ወሎ ስለሆነ ነው የሚጠላው ዲዲ አሁን ደግሞ 28000 ይዞ ቁጭ ብላል መሲ ቁልቋል የምትባል እኮ አድዋ ትግሬ ናት እኮ ምን ይላው እንደር እኮ ለህዋት መስራ ነው ቀላል ሰው እንዳታረጋት የህዋት ገንዘብ እኮ የሚተላለፈው በሷ እሷን ቁጭ አርጎ እዚያ ስለ አማራ መታፈን አፈሩን ብለው አሁን አቡ ፋኖ የሚባል ሰይድ ወረባቦ ማለት እኮ ዳግማዊ ግራኝ አህመድ ማለት ግጥም ሲገጥም አይተዋል። ኦሮሞ ነው በአማራ ኦርቶዶክስ ላይ በአማራ ላይ አማራ ማለት ኦርቶዶክስ ነው ይያል ይሄን ከካም ዱባይ ያላችሁ ሰባብራችሁ ብትሉት ምናል ወንድ አማራ ካላችሁ ወይ ደግሞ እዚያ አሳይታችሁ እንዴት እንደመጣ ዱባይ ውስጥ ፖለቲካ መስራት አይቻልም። ባይዘው የድሮ ቪዲዮዎችን ወስዳችሁ እኮ ለዱባይ አቡዳቢ እኮ ላለው ጽፈት ቤት መስጠት ነው። ዘገየ ጆከርን ይሄን ጠርጋችሁ ከዚያ ማባረር ይችላልላችሁ። መሲ ብሪጅስቶን ትባሉ አይቺ ብሪጅስቶን ልበል እንዴ መሲ ቁልቋል ብሪጅስቶን ማይኛት ላይ መሲ ቁልቋልን መስጠት እኮ ነው። እነዚህ ማን ላውንደሪ ይሰራሉ። የዱባይ መንግስት አይለቅም ያጣራል። እያንዳንዱ ወደ ኋላ ሄዶ ነው የሚያጣሩት። አንቀው ደግሞ አይመልሷቸው። እስር ቤት ከከተቱ በኋላ 20 ዓመት አበስብሶ ነው ወይ ትሞታለህ ወይ ከዳንክ አሰንስኖ ወደ ኢትዮጵያ ይልካል። ይሄን አድርጉ ይልቅ 23000 ሰው ይዘው ይቀመጣሉ። ሙስማ የሚባል በኦሮሞ ስም የተደበቀ ስልቴዝ ያይዞ ቁጭ ይላል። ይሄ ማይም አቡ ማን ነው የምትለው ፋኖ ይላል። ትናንትና እኮ ነው አብይ አህመድ ጋር ሄዶ የመጣ ኦሮሞ እኮ አፈሩን ብለው ዘገየ እኮ ኤርትራዊ በሁለቱም በእናቱም በአባቱም አማራነት የለው። ኤወይቺ የአድዋ ትግሬ ቴምር የምትባለው እኮ እያጋለጠችው አብሮ ነበር የሚሰሩ ውሽማው ነው እኮ ያውቃታል እኮ ዱባይ እኮ ትመላለስ ነበር። አብራተኛ ነበር እኮ ዘገየ ጋር እኮ አብራተኛለች። ዛሬ እያጋለጠችው ነው። ፎቶ ሁሉ አላት ምናምን። እኔ ወጣቱ ፎቶ ነው ያወጣችው። ተመልከት። አሁን ፍቅሩ ታሰሩ እንትን ገባ ምናምን ስለ ፍቅሩ ነው ያልተናገርኩ። ስለ እስክንድር ነጋ ያልተናገርኩ። ስለ ዘመን ያልተናገርኩ። ስለ ምድር ያልተናገርኩ። መች ትሰማለህ አማራ